አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። የኔን ቪዲዮ የሚመለከተው ብዙ ሰው ሰብስክራይብ ያላደረገኝ ነውና ሰብስክራይብ ሳታደርጉ ቪዲዮን የምታዩ ልጆች ሰብስክራይብ አድርጉ፣ ቤተሰብ ሆኑ እላችኋለሁ። ውድ እህቶቼ ዛሬ የመጣሁት በቭሎግ ነው። እስኪ የቀን ውሎዬን እያሳየኋችሁ በዛውም ደግሞ አንዳንድ ነገር ምላችሁ ይሆናል። እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቤቴን እንግዲህ በጠዋት ተነስቼ በዚህ መልኩ ጸዳ ጸዳ አድርጊያታለሁ እና ቤቴን እንደዚህ አድርጌ አጸዳድቻለሁኝ። ቁርሳችንን በልተን ምናምን ቤቴን እንደዚህ ፏፏ አድርጊያታለሁኝ። እዚህ ጋር እንደምታዩት አንድ ፍራሽ ሌላ ተጨማሪ ፈርሼበታለሁ። በነገራችን ላይ የዚህ አይነት ፍራሾች አሉኝ፣ እነዚህ ስሶቹ ማለት ነው። የበፊት አሉኝ ግን አልፈርሻቸውም። ፍራሹ ያኔ ሲበዛ ኮተት ይመስለኛል እና ለዛ ነው ማልፈርሻቸው እንጂ አሉኝ። ያው የፍራሽ ልብስ አንድ አይነት ባይሆንም አሉኝ እላችኋለሁ። ያው እንደዚህ አድርጌ ፈራርሻለሁኝ ዛሬ። እናም ደግሞ ወደ ልብስ አጠባ ገብቻለሁ። ልብሶቼን በዚህ መልኩ አጣጥቤያለሁ። ውሃ መጥታልኝ ነበረ አልሐምዱሊላህ። ያው እንደነገርኳችሁ ከዚህ በፊት ቀጤም ልብስ ላጥብ እየሄድኩ ብዙ ጊዜ ቪዲዮ ሰርቼ ነበርና አሁን ቤቴ ሁኜ እያጠብኩ ነው እላችኋለሁኝ። የልጅንም የኔንም ልብስ እንደዚህ አድርጌ አጣጥቤያለሁ። ያው ውሃ ስትመጣ ሳትሄድብኝ አጥባለሁ ልብሶችን ማለት ነው። ሌላውን ደግሞ በሮቶ ወይም በጀሪካን ምናምን አድርጌ አስቀምጣለሁ እስከምትመጣልኝ ድረስ እና ያው እንግዲህ ምሳ ሰዓት ደርሶ ምሳችንን በልተን ምናምን ቡና አፍልቻለሁ። ቡና ሰዓት ደርሷል። እዚህ ጋር እንደምታዩት ፈራርሻለሁ። ኪዩ እጣኑን እንደዚህ በእጁ እንትን እያለ እያሸተተ ነበር። ቡና ቁርሳችን ደግሞ ይሄንን ይመስላል። ይሄንን በእናንተ አካባቢ ምን ይባላል ስሙ? የባቄላ አሹቅ ማለት ነው። በጣም ነው የምወደው እኔ። ከዛም በኋላ ቡናችን ከጠጣም በኋላ ይሄ ቪዲዮ በነገራችን ላይ ከ3 ቀን ከ4 ቀን በፊት የተሰራ ቪዲዮ ነው። ስላልተመቸኝ ያለቀኩትም ለዛ ነው። ከዛ ያው በርበሬና ሽሮ እንዳዘጋጀሁ ታውቁ ነበረ። እሱን አደራርቄ ምናምን ላስፈጭ ልሄድ ነው። ቅመሞቼ ምናምን ቆላልቼ እዚህ ጋር ሽሮዬን እንደምታዩት ትንሽ የበርበሬ ጣል አድርጌበታለሁ። ቅመሞቼ ምናምን አዘጋጅቼ ከጨረስኩኝ በኋላ ፀሐዩ ሲበርድልኝ ወደ ማካቢ ወፍጮ ቤት ሄጃለሁ። የት ነው የምትሄደው? ንገረኝ እንጂ ኪያ ንገረኝ። አላውቀውም። ተቆጥተህ ነው? እና ወፍጮ ቤት ደርሰናል። አንዳንድ ማወራችሁ ነገር አለ ብያችሁ ነበረ። አንዲት እህቴ የደረሰባትን ያጋጠማትን ነገር አካፍላኛለች እና በሷ የደረሰው ነገር ለእናንተ መማሪያ ስለሚሆን ብዬ ላወራችሁ መጥቻለሁኝ። ውድ እህቶቼ እናንተ አረብ ሀገር ስትኖሩ ብራችሁ ደመወዛችሁ በየወሩ ስለሚመጣላችሁ አታውቁትም። ብራችሁን መቼ ነው የሚገባችሁ? ሁሉንም ነገር የምታውቁት ጊዜያችሁ ደርሶ ወደ ሀገራችሁ ስትመለሱ ነው። ኢትዮጵያ ላይ ያው ስራ ካልሰራችሁ ያችኑ የያዛችኋትን እየበተናችሁ ብሩ ደግሞ ምንም ስር የለውም። ብራችሁ ሲያልቅ ነው የሚገባችሁ። ውድ እህቶቼ እናንተ እዛ ሆናችሁ ለማን ብር መስጠት እንዳለባችሁ፣ ለማን ምን ማድረግ እንዳለባችሁ ማወቅ አለባችሁ። ወላ ቤተሰብ እንኳን ቢሆን መርዳት ያለባችሁ በአግባቡ በስርዓቱ ነው። ሁሉንም ነገር ከልክ በላይ አታድርጉት። ሁሌ እሰው ሀገር አትኖሩም። ነገ ትመጣላችሁ ሀገራችሁ። ነገ የራሳችሁን ኑሮ ትኖራላችሁ። ሁሉንም ነገር በራሳችሁ ወጪ ራሳችሁ አስባችሁ ቤት ይዛችሁ የምትኖሩበት ጊዜ ይመጣል። ሁሌ ሰው ሀገር፣ ሁሌ በሰው ሀሳብ አትኖሩም። አሁን ለምሳሌ አረብ ሀገር ስትኖሩ የቤት አስቤዛ አለቀ ይህንን ሳላሟላው ምናምን አትሉም። ሌላውን ሀሳብ ነው እንጂ የምታስቡ እና ደግሞ ብራችሁም ደሞዛችሁ በየወሩ ይመጣላችኋል። ለዛም ምኑንም አታውቁትም። ነገ ጧት መጥታችሁ ሀገራችሁ ላይ እንዳትቸገሩ
ድጋሚ ስደት እንዳትሄዱ በሀገራችሁ ላይ ተረጋግታችሁ እንድትኖሩ ዛሬ ላይ ነው ብራችሁን መቆጠብ ብራችሁን ሴቭ ማድረግ ያለባችሁ። ለቤተሰብ ብትረዱም በአግባቡ በስርዓቱ መሆን አለበት። አንዳንድ ልጆች አሁን አወቅን ብለው ራሱ እኔ እከሌን አውቀዋለሁኝና እንደዚህ ስለተቸገረ ስጦታ ልስጠው እንደዚህ ላድርግለት የሚሉ ብዙ ልጆች አሉ። ያ ግን ስህተት ነው። በእርግጥ መርዳት ላለባችሁ ሰው በአግባቡ ትረዳላችሁ፣ በአቅማችሁ ልክ ማለት ነው። ከአቅማችሁ በላይ ግን ለማንም ሰው ማድረግ የለባችሁም። ምክንያቱም ነገ እናንተ ስትመጡ ብዙ ነገር ነው እዚህ የሚጠብቃችሁ። ሁሌ በሰው ሀገር አትኖሩም። ድጋሚ ላለመሰደድ ያላችሁን መቆጠብ አለባችሁ። እናንተ አሁን ለቤተሰብ ብር ልካችሁ ለእህት ለወንድም ብዙ ነገር ስታደርጉላቸው ኑራችሁ እንደው ሌላውን ተውት፣ ወደ ሀገር ልመጣ ነው ስትሏቸው ራሱ ብዙ ደስተኛ የማይሆን ቤተሰብ አለ። ብዙ ያወሩኝ ያየሁትም ነገር ስላለ ነው። ብዙዎቹ ደስተኛ አይሆኑም። ምክንያቱም ለምደዋላ። እናንተ ስትመጡ ያ ነገር ሊቀርባቸው ነው። አረ ልጄ በሰው ሀገር እንደዚህ እየተጎዳች መጥታ ማረፍ አለባት፣ መውለድ አለባት፣ ማግባት አለባት የሚሉት በጣም ትንሾቹ ናቸው። ብዙዎቹ ግን እናንተ እዛ ሆናችሁ መጠቀም ነው የሚፈልጉት። ለዛም ደግሞ አይደለም ባዳው ቤተሰብ የማያዝን የማያስብ ለእናንተ ቤተሰብ ስላለ ገንዘባችሁ መያዝ አለባችሁ። ለራሳችሁ ራሳችሁ ማወቅ አለባችሁ ነው የምላችሁ። ባል ራሱ ቢሆን በነገራችን ላይ እኔ ሁሉንም ወንድ ልል አይደለም፣ ግን በጣም ብዙዎቹ ወንዶች ሚስቶቻቸውን አረብ ሀገር ይልካሉ። እዛ እሷ አፈር እየበላች ሌት ተቀን እየሰራች ትልክለታለች። እሱ ግን እዚህ ሆኖ ይቅምበታል፣ ያጨስበታል፣ የፈለገውን ይበላበታል። ከዛም አልፎ ደግሞ አሸሸ ገዳሜ ይልበታል፣ ሴት ጋር ማለት ነው። ብዙ ነገር እያየን ስለሆነ ነው። እንደዚህ አይነት ነገር ስላለ ሁሉም ወንድ አይደለም። በእርግጥ ብዙ ወንዶች አሉ አላማ የላቸው ብዙ ነገር ሰርተው ሚስቶቻቸውን ጠብቀው የሚያስደስቱ አሉ። ግን በጣም ብዙዎቹ ደግሞ እንደዚህ የሚያደርጉ ናቸው ያሉት። ሚስቶቻቸውን እዛ እያስለፉ እነሱ እዚህ የሚጨፍሩ የፈለጉትን ነገር የሚያደርጉ ናቸው ያሉት ማለት ነው። ሁሉንም ነገር በልክ አድርጉት። ለማን ምን ማድረግ እንዳለባችሁ ወቁ ነው የምላችሁ ውድ እህቶቼ። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ